ልጅነት መጥፎ ነገር ልጅነት ላይ ብር ከመጣ አብዛኛው ካየው ሱሴ ይገባል ሲጋራ ምናምን ድህነት አንደኛ አስተማሪ ነው ብዬ አስባለሁ እኔ ድህነት በጣም ትልቅ ትምህርት ነው የሆነ አይተሽ የምታሳደ እኔ አሁን ልጁኛ አላደኩም በጣም ትልቅ ሰው ነኝ ያደኩት ላይ እንውለው ትላልቅ ሰው ጋር ደግነቱ ጓደኞቼም ያሉት ጓደኞቼ አንድ አይነት ነው በቃ እንትናችን ሁላችንም ማደግ ነው የምንፈልገው ገብቷል ያው እኔ ብሎልኝ ወጣሁ እንጂ እኔ ጓደኞቼን ይዤ መውጣት ብችል አሁን በነገራችን ላይ አንዱ ጓደኛዬ ሊመጣ ነው እዚህ ሽቶ ቤቴን እሱ ሊቆጣጠር ማለት ነው አንዱ ጓደኛዬን ይዤ ሊመጣ ነው ግን በቃ ያሉበትን ሁኔታ አሁን ግማሾቹ በስላይ ናቸው ጓደኞቼ ግማሾቹ የማይሆን ላይፍ ምናምን ያ ሲሆን በቃ ብታውንም እንትን ደውለው ብር ላክልኝ ምናምን ይሉኛል የሆነ ልክላቸውና ደግሞ ሲደውሉ በቃ አልክም ምናምን ብያቸው ከዘጋሁት በኋላ በቃ አይምሮዬ እንዴት እንትን እንደምል ወላሂ አለቅሳለሁ ምናምን ብላ ያኔ እኔ ስራ በጧት 12 ሰዓት ሄጄ መጥቶ እንጀራ ማድረስ ማለት ሰው የሆነ ዮናስ የሚባልና አለ በቃ እናቱ ካልመጣ እያለች ማለት አሳዝናቸው ነበር ሰፈር ጎረቤት ምናምን በጣም መሯሯጥ በልጅነት መሯሯጥ ማለት ሰው ብር አላጠፋም ምናምን በቃ እኔ ከፈጣሪና ከእናቴና ከቤተሰቦቼና ከሁለቱ ቀጥሎ ቤተሰቦቼ ናቸው ይሄ ጓደኞቼ ናቸው